ማንበብ መጻፍ የማይችሉ ወይም ደግሞ ፊርማ ፈርሙ ሲባሉ ጣታቸው እንደዚህ የሚሰዱ ሰዎችን ቁጥር እንቀንሳለን። 1224 ብዬ ብጽፍ እንዴት ነው የምትጽፉት? 1000 አሁን እዚች ጋር ላሳያችሁ። ቆይ አንዴ። እሺ አሁን 1000 እንደዚህ ነው የሚጻፈው። 1000 200 እንደዚህ ነው የሚጻፈው። 24 ደግሞ እንደዚህ ነው የሚጻፈው። ስለዚህ 1224 ብላችሁ ጻፉ ብላችሁ እንዴት ነው የምትጽፉት? አሁን አንዳንዳችሁ እንዴት ልትጽፉት ትችላላችሁ? 1200 እሺ ከዛስ 24 እንደዚህ የሚጽፍ ሰው አይጠፋም። ኦኬ ግን እንደዚህ አድርጋችሁ ከጻፋችሁ ኤክስ ሆናችሁ ማለት ነው። እንደዚህ አይጻፍም። እሺ እንዴት ነው 1224 ሲባል 1224 እንደዚህ አይጻፍም። እሺ እንዴት ነው የሚጻፈው ካላችሁኝ እሱን አሳይቻችሁ ምናልባት ቁጥር ማታውቁ ካላችሁ እንድትማሩ ነው። ኦኬ 1224 ሲባል 1224 እንደዚህ ነው የምትጻፈው። እሺ 1224 የዚህ የቁጥር ቤት ዋጋ ይባላል። የአንድ ቤት ይባላል። ይሄ የ10 ቤት ይባላል። የ100 ቤት ይባላል። አሁን ይሄ 200 ብለን የጠራ ነው አይደል? ይሄ ደግሞ የሺህ ቤት ይባላል። 1000 ብለን የጠራ ነው። 1224 3212 ብትባሉስ 3212 ከሌለውስ 3200 ብቻ ከተባላችሁስ 3002 ይኸው 100 በቃ 3200 እንደዚህ ያደረግነው ቁጥሮችን ከመሰረቱ ከ0 እስከ 9 ያሉ ቁጥሮችን ተጠቅመን እንዴት ቁጥር መጻፍ እንዳለብንም አስተምራችኋለሁ። እሱ ፍላጎቱ ካላችሁ አሳውቁኝ። እሺ አሳውቁኝ። መማር እየፈለጋችሁ በነገራችሁ ላይ ወደኋላ አትበሉ። አሁን ወደ ጉዳያችን ወደ ዋናው ጉዳያችን አገኘ ለወንድ ነው። እሺ አገኘ ሲባል ለወንድ ነው አይደል? ለወንድ ነው። ገንዘብ አገኘ ብትሉ ማን እሱ ነው የምንለው ለወንድ አገኘች ይሆናል። ይህን ወደ ሴት ስንቀይረው ምን ይሆናል ነው ዋናው ነገራችን። አገኘች ይሄው አገኘ ትሉና ቺ ብቻ ትጨምራላችሁ። ይሄው ቺ ብቻ ትጨምራላችሁ። ምን አልኩት አሁን? አገኘች ጎበዞች አገኘች። ወደ ብዙ ሲቀየርስ ብዙ ቢሆኑስ አሁን ምን ነው የምትሉ? አገኙ ነው የምንለው አይደል? ብዙ ከሆኑ ወይም ሴትና ወንድ ከተቀላቀሉ አገኙ ነው የምንለው። ይሄው አገኙ ኘ የነበረውን ወደ ሁለተኛው ወደ ኙ መቀየር ነው። ይሄ በጣም ቀላል ነው። በጣም ጥሩ። ወለደ ካልንስ ወለደ ወለደ ትሉና ወደ ሴት አይደል የምንቀይረው? ሺ ወለደች ለሴት ሲሆን ለወንድ እስከሆነ ወለዱ። እነሱ እኮ ልጅ ወለዱ ባልና ሚስቱ ወለዱ እኮ ቆዩ እንላለን አይደል? ወለዱ ይችን ወደ ሁለተኛ መቀየር። ይሄው ደ የነበረችውን ዱ ማድረግ በቀጥታ ኦኬ። ለሴት ሲሆን ቺ መጨመር ነው። ወደ ብዙ ሲሆን ግን የመጀመሪያ ፊደል የነበሩትን ወደ ምን መቀየር? ወደ ሁለተኛ መቀየር። በሌላም ማሳያቸዋለሁ። አቀደ ሲባልስ አቀደ ወንድ ነው። እሺ አቀደች አቀደች። ከዛስ አቀዱ ብዙ ሆነው ደግሞ ምን አሉ? አቀዱ